በመካከላችን ስላሉ ከአመራሩ ጋር በጋራ ስራዎች እየተገመገሙ የሚሄዱበት ሂደት ስላለ ያው ምላሽና ማብራሪያ እነሱ በደንብ ስለሚሰጡ ማለት ነው። ከዛ ባሻገር በዋናነት የሚነሱ ጥያቄዎችን ደግሞ ይዘን እኛም በየሴክተሩ የሚነሱ ጽሕፈት ቤት ጥያቄዎችን በየሴክተሩ እንልካለን ሁልጊዜ ማለት ነው። ይሄ ሴክተር እንደዚህ አይነት ጥያቄ ተነስቶብሃል የሚለውን በደብዳቤ ስለምንልክ አሁንም የተነሱ ጥያቄዎችን በደብዳቤ የምንልክበት ሂደት ነው ያለው። ስለዚህ አሁን ቀጥታ የወረዳችን ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽሕፈት ቤት ኃላፊ ያው በመካከላችን ስላሉ እሳቸው ምላሽና ማብራሪያ ይሰጡንና ወደ መድረክ እንመልሰዋለን ማለት ነው። ስለዚህ ከዚህ ጋር ታይዞ እኛ አገልግሎት የምንሰጠው ሰውዬ መጥቶ ኮንፈርም ሲያደርግ ብቻ ነው። ባለቤቱ እነኚህ ሰዎች እኔ ጋር ነበሩ፣ በልማት እኔ ተነስቻለሁ፣ ከዛሬ በኋላ ደግሞ የኔ ቤት በእኔ ቤት ይሄ ሰውዬ መታወቂያ መውሰድ አለበት ብሎ ኮንፈርም ማድረግ መቻል አለበት እንጂ 20 ሰው እዛ ላይ ስላለ ብቻ ሰውዬ ተነሳ ለ20 ሰው እኛ መታወቂያ መስጠት አንችልም። አንዱ እሱ ነው። ሁለተኛ ላይ የአሁኑ መታወቂያ ተሳስሯል። እንደ ድሮ አይደለም። ኮንፈርሜሽን የሚሰጠው ባለቤቱ ራሱ ነው ማረጋገጥ አለበት እንጂ እኛ እንደዚህ ይወስዳል ብለን ለሰውዬ ስላደረግን ብቻ ባለቤቱ ቅንነት ቢኖረው ራሱ ባለቤቱ ኮንፈርም ካላደረገው ሰውዬ መታወቂያ መውሰድ አይችልም። ስለዚህ አሰራሩም ደግሞ አንዱ ነገር ያስተካክሉበት ጉዳይ ስላለ የመታወቂያ ዝውውር አንዱ እነኚህ ናቸው። ለምሳሌ ስራ እድል ፈጠራ ላይ ነኝ። ለምሳሌ አለኛው ስራ እድል ፈጠራ ስትፈጥር እንደ ድሮ አይደለም፣ በዲጂታል መሆን መቻል አለበት። አለበለዚያ ይመልሳል። እንውሰድና በአበበች ለምሳሌ መታወቂያ የሰጠው ሰውዬ ወደ ዲጂታል ለመቀየር እሷ ተነስታለች። ለምሳሌ ነው የሚወስደው። እሷ ተነስታለች። እሷ ከተነሳች በኋላ ግን መታወቂያ ዲጂታል መሆን መቻል አለበት። እሷ በተነሳችው ግን ሰውዬ ዲጂታል መሆን አይችልም። ሰውዬ ወደ ዲጂታል ያለመምጣቱ ችግር ይሄ ሰውዬ ወደ ስራ እድል ፈጠራ መካተት አይችልም። መታወቂያ እጁ ላይ አለ። 4 ዓመት ማልሞላ 2 ዓመት ሊኖር ይችላል። ግን ደግሞ ወደ ስራ እድል ፈጠራ ለማምጣት አሰራሩ አይቀበልም፣ አይወስድም። ስለዚህ ግዴታ ምን መሆን አለበት? ዲጂታላይዝድ መሆን መቻል አለበት። ዲጂታላይዝድ ያለመሆን ደግሞ ችግሮች እነዚህ ስለሆኑ እሱን እዛ ጋር ማለት መቻል አለብን የምል ነገር ነው። ግን ቁጭ ብለን አገልግሎት መስጠት ቅንነቱ ለኔ ነው፣ ለማንም አይደለም፣ ለሰው አይደለም። የምመላለሰው ሰው ሁሌ እያየን እኛ ከዛ 10 ብር ለምነው የሚመጣ 20 ብር ለምነው የሚመጣ ተገልጋይ የኛ አይተን በችላባይነት አገልግሎት የምንሰጥ ከሆነ ለአእምሮአችንም ለአገልግሎታችንም ለፓርቲያችንም እኔ ጥሩ ብዬ አላስብም። ግን የመደጋገፍ ጉዳይ አለ። አሁን ተሻሽሏል። ብዙ ነገሮች እያደረግን ያለበት ሁኔታ አለ፣ እኛ በምንችልበት አገልግሎት ማለት ነው። ግን ደግሞ በእኛ የማይሆኑ እንትን የሚደረግበት አለ። ግን ከመታወቂያ ከመንጃ ጋር ምናምን ጋር እኮ አሁን እኮ ሶልቭ ተደርጓል። አንድ መሰው አገልግሎት ላይ እኮ እንደፈለገ መውሰድ ይችላል። አንድ ሰው እዚህ ከመመላለሰው ቀጥታ ቤት ይሰጣል። ከመታወቂያ ጋር ታይቶ ኦንላይን ከሆነ ሲስተም ላይ ከሆነ ወረዳ 8 ላይ መታወቂያ ምንድነው ማብራት ስለሌለ የሆነ ነገር ስለሆነ ሌላ ላይ የሚደረግበት አገልግሎትም ብዙ ሲስተሞች የሆነ የተቀረፉበት ሁኔታ ስላለ ሰው ጋር ብዙ ብናይ ብዬ የሚያስበው እንኳን ለአንደኛው 40 ዓመት ጉባኤ ያደረሰን እያልኩኝ ወደ ማብራሪያ ከመሄድ በፊት የተከበራቸው ምክር ቤት አባላት እዚህ ያላችሁንም እያመሰገንኩኝ፣ ነገር ግን ከረጅም ርቀት የህዝባችን ውክልና ያገባናል ብላችሁ በስራዎቻችንም እያገዛችሁ እንዲሁም ጉባኤም ሲኖር ህብረተሰቡ የሚያነሳቸው አጠቃላይ ጉዳዮችና የወረዳውን አፈጻጸም እየደገፋችሁ እየተከታተላችሁ ያላችሁበት አግባብ ምስጋና የሚገባችሁ ስለሆነ በራሴና በአስተዳደሩ ስም ላቅ ያለ ምስጋናን አቀርብላችኋለሁ። በርቱ። እንግዲህ አዲስ ምክር ቤት አቋቁማችሁ እስክታስረክቡ ድረስ የህዝብ ኃላፊነት እስከሆነ ድረስ 1 ዓመት ነው የቀረና 2 ጉባኤ ከዚህ በኋላ የምርጫ ስራ እየጀመርን ስለሆነ ብዬ ነው። ስለዚህ እስከዛ ድረስ እንትን እንዳትሉ፣ እንዳትደክሙ፣ እንዳትዝሉ እኛም በምንችለው መልኩ ከጎናችኋለን። የሚያጋጥሙ ቅድም እንደተነሱት አይነት የስነ ምግባር ጉድለቶች ካሉ ሰራተኞቻችንንም አመራሮቻችንንም እናርማለን። ምክር ቤት የሚመጣው አስፈጻሚውን አካል ለመደገፍና ለመከታተል ለማገዝ እንጂ ለመቆጣጠር ብቻ አይደለም። ይህንን ስለምናምን በደረጃ ያለ ዲስፕሊን ግድፈት ካለ ለቀጣይ እንዲታረም እናደርጋለን። እዚህ ይቅርታ ጠይቃለሁ ማለት ነው። ባጠፉት አካላት ስም ይቅርታ ጠይቃለሁ። ከዛ ውጭ ከምክር ቤት ጋር ተያይዞ ያው ብቻዋን ነበረች፣ አሁን ምክትል አስመጥተናል ወይም ምክር ቤት ጸሐፊ ከሰው ኃይል ጋር ተያይዞ ያው
ፐብሊክ ላይ ከሆንክ የተከበሩ አሰራሩ ስለምታውቁት በውሰት ሲመደብ በሰራተኛ ፍላጎት ነው የሚለውና ከእሱ ጋር ተያይዞ የሚያጋጥሙ ነገሮች አሉ። ጠይቅ ያለ ምደባው ካለፈ በኋላ ምደባው ከሰሩ በኋላ ነው የሚመጣውት። ነገር ግን ምክር ቤት ላይ ሊመደብ የሚችል የሰው ኃይል ከነበረ መመደብ ነበረበት በሚል አይተናል። በቀጣይም ፐብሊካ እንነጋገርና አሁንም ያልተመደቡ እንደዚሁም ሪፎርም የሚደረግባቸው ተቋማት ስለሚኖሩ ያየን የሚሄድበት አግባብ ይኖራል። ካልሆነ ደግሞ በውሰትም እንዲመደብ እናደርጋለን። ለጊዜው አጋዥ አግኝታለች። ከዛ እናንተም አላችሁ በጋራ እየተጋገዝ እንቀጥላለን። እዚህ አንዱን ጥያቄ መልሰናል ማለት ነው። በከፊል ጽሕፈት ቤት ኃላፊው ክፍት ስለነበረ እሱ መልሰናል። ባለሙያም ደግሞ እያየን እንሄዳለን። ያ ትክክል ነው። ምክር ቤት ሰፋፊ ስራዎችን እንደ ወረዳ አስተዳደር የሚሰራ ተቋም ስለሆነ በዛ ልክ ቢወሰድ ነው። ከዛ ባሻገር ከወሰን ማካለሉ ጋር ተያይዞ የተከበረው ምክር ቤት ያው እሱ ከተደረገ በኋላ የመጀመሪያ ጉባኤያችን ስለሆነ እንግዲህ የአዲስ አበባ ከተማ ካቢኔ በባለፈው ነው ግንቦት የሰኔ ነው ውሳኔው ዘግይቶ አሁን ስለደረሰ ነው የተፈጸመው ያየው። በካዛንቺስ መልሶ ማልማትና የኮሪደር ልማት ውስጥ 3 ወረዳዎች አሉ በግልጽ የማልማት ስራ የተሰራባቸው ቂርቆስ ወረዳ 8፣ አራዳ ወረዳ 8 እና የካ ወረዳ 6። ስለዚህ እነዚህን አስተዳደር ተቋማት የከተማው ካቢኔ ቁጭ ብሎ መክሮ የትኛው ይታጠፍ የትኛው ይቀጥል የሚለውን ዲስከስ ሲያደርግ ያሳልፈው ውሳኔ አለ። ከዚህ ጋር ተያይዞ ኦልሞስት አብዛኛው መሬት ነው ያለው ነዋሪ ያለው የካ ወረዳ 6 ላይ ነው። ስለዚህ ካቢኔው ሲወስን የወሰነው 3ቱም ወረዳ ባሉበት ይቀጥሉ። ካዛንቺስ ያው ሬዚደንሻል ኤሪያ ስለሚኖረው የለማ ሲሄድ ሚክስር ነው የሚለማው ከሆቴል እና አፓርትመንቶች ያሉ ኤሪያዎች ላይ ያው ሁሉንም 10-20 ፎቅ ገንብተህ ሁሉ የንግድ ተቋም አይሆንም። ስለዚህ ከ1/2 በላይ ከ5 በላይ ከዛ በላይ የመኖሪያ አፓርትመንቶች ስለሚኖሩ ወረዳ አስተዳደሩ አገልግሎት እየሰጠ መቀጠል አለበት በሚል ተቀምጦ በዛ ልክ እንዲቀጥል ተደርጓል። ሄክታሩ ወደ 146 ሄክታር ነው ድሮ በማውቀው፣ አሁን 137 ሄክታር እንዲሆን የተደረገው የእኛ በመቀነስ ወደ የካና ወደ አራዳ እንድንሰጥ ነው የተደረገው። እኛ ከማንም አልወሰድንም። ኖርማሊ እንግዲህ ያው ረጅም ጊዜ ስለቆያችሁ እንዴት ወደ ቂርቆስ መጣ ብዬ ጠይቁ ነበር። 33 ማለት ነው። ለአስተዳደርም ከቅርበትም አኳያ ስናየው መሆን የነበረበት የካ ወረዳ 6 ነው። ያው ከቅርበትም ከብዙ ነገሮች አኳያ ባይ ዲፎልት እኛ ጋር በመሆናችሁ ያው ረጅም ዓመት ለቂርቆስ የጀርባ አጥንት ሆኖ ሲቆይ የነበረ ክላስተር ነው። ታላቅ ክብር አለን እንደ ህዝብ። ምናልባት ተግባራዊ ከማድረጋችንም ከማስረከባችንም በፊት ኦፊሻሊ የምክር ቤት አባላትን መድረኩ ላይ ፕሬስ ያስተላልፎላችሁ ቀርተው እንጂ አግኝቻለሁ። ህብረተሰቡ ውስጥ ዲጂታል እንዳይፈጠር በሚል የብሎክ ካውንስል ተወካዮችና የሚመለከታቸውን አካላት እዛ ወጣት ማዕከል ላይ አወያይቻለሁ። ለየካ ከማስረከባችን በፊት ማለት ነው። ርክክቡ ሲፈጸም ለምን አልተገኛችሁም የሚለውን እንወስዳለን በእኛ ጉድለት ከሆነ ግን ከዛኛው አስተዳደር በኩል መጀመሪያ ስንረካከብ በቅንነት አብረናቸው ኢቭን እስከ ምርጫ ድረስ ህዝቡን እኛ ስለምናውቀው ከእኛም አመራር እያገዘ እንደምንሰራ ተግባብተናል።